ጤና ይስጥልኝ። ስምረት እባላለሁ። የተስፋ ለኢትዮጵያ አባል ነኝ። ተስፋ ለኢትዮጵያ ከተመሰረተ ይሄው እንግዲህ 15ኛ ዓመታችን እያከበርን ነው። የእህትማማች የወንድማማችነት ማህበር ነው። ልጆቻችንን በኢትዮጵያ እናሳድጋለን፣ ለተቸገሩ ወገኖች እንረዳለን። የዘንድሮን ለየት የሚያደርገው በዚህ 15 ዓመት በጽናት በአንድነት፣ በፍቅር፣ በመከባበር፣ በቤተሰባዊነት ስለዘለቅን ለወገናችን ትርጉም ያለው ስራ እየሰራን ለአምላካችን፣ ለራሳችን፣ ለወገናችን ትልቅ ድርጅት ነው። I'm happy to be a part of it እና ስለመጣችሁ እናመሰግናለን። እሺ፣ እንዴት አላችሁ? ሁላችሁም አትላንታ ውስጥ የምትኖሩ ኢትዮጵያውያን ወገኖቻችን፣ ሌሎችም ዛሬ ተስፋ ለኢትዮጵያ 15ኛ ዓመት በዓሉን የምስረታ በዓሉን ምክንያት በማድረግ እዚህ ተገኝተናል። የሚሰማኝ ትልቅ ነገር አለ። የተስፋ ለኢትዮጵያ አባል በመሆኔ ብዙ ህፃናትን ኢትዮጵያ ውስጥ እንረዳለን፣ እናሳድጋለን፣ ወገኖቻችን እንረዳለን። ለዚህ ደግሞ የእናንተ ተሳትፎ ከፍተኛ ነውና አትላንታ ውስጥ የምትኖሩ ኢትዮጵያውያን ወገኖቻችንን እጅግ አድርገን እናመሰግናለን፣ እናከብራችኋለን። ከኛ ጋር ዋሉ፣ ከኛ ጋር ተዝናኑ። መልካም ጊዜ እንመኛለን። ሰላም ሁኑልኝ። እንግዲህ ስለ ተስፋ ብዙ ማውራት ይቻላል። ለረጅም እንግዲህ እንደምታዩት 15 ዓመት ይሄው ነው አብረን ሆነን እንግዲህ ለተጎዱ፣ ለተቸገሩ፣ እርዳታ ለሚፈልጉ ብለን ለ15 ዓመታት ነው አብረን ዘልቀናል። እንግዲህ ህፃናቶችን እየረዳን አሁንም ወደፊትም እንግዲህ ከዚህ ከሚገኙት አዳራሽ ውስጥ ከሚገኙት ጋር አብረን ተባብረን መልካም ነገርና ከዚህ የበለጠ ስራ እንሰራለን። በዚህ አጋጣሚ ግን ለምፈልገው ነገር ትልቁ ነገር ምንድነው? 15 ዓመት ቀላል ጉዞ አይደለም። በዚህ መካከል ከእርዳታው ባሻገር ወንድማማችነቱ፣ መተሳሰቡ፣ መፈቃቀሩ፣ አንድነቱ በጣም የሚያስቀና ነገር ነው። ይሄው ፍቅርና በረከት ጽናት ይቀጥል ለማለት እወዳለሁ። ዛሬ ትልቅ ቀን ነው ለተስፋ ለኢትዮጵያ 15 ዓመት የጽናት የስራና የበጎ ስራዎች ሁሉ አመታት ነበሩን እና ዛሬ በዚህ በዓል ላይ ተገኝተን ተጨማሪ ስራዎች የምንሰራበት ወደፊትም አዳዲስ ፕላኖችን እያወጣን ወገኖቻችን የምንረዳበት ብዙ ልጆች የምናሳድግበትን ጊዜ ይሆናል እና እንግዶቻችን እንኳን ደህና መጣችሁ ለማለት ፈልጋለሁ። ሰላም ጤና ይስጥልን። የአፍሮ ሊንክ ተከታታዮች፣ ዛሬ ያለነው የተስፋ ለኢትዮጵያን 15ኛ ዓመት የምስረታ በዓል አስመልክተን ባዘጋጀነው ትልቅ ዝግጅት ላይ ነው። ለዚሁም ሲባል ይህን ከቨሬጅ ስለሰጣችሁን በጣም እናመሰግናለን። አፍሮ ሊንኮች እንግዲህ ተስፋ የዛሬ 15 ዓመት ነው የተመሰረተው። ዛሬ 15ኛ ዓመቱን የበረከትና የጽናት ዓመታት ብለን በትልቁ እያከበርን ያለ ነው። የተስፋ ጉዞ በጣም ረጅም ነው፣ ውስብስብ ነው፣ ብዙ ከፍታ ዝቅታ የነበረበት በውስጡም ደግሞ ብዙ በረከቶች የነበሩበት የ15 ዓመት ጉዞ ነው ያሳለፍነው። እግዚአብሔር ይመስገን ለዚህ ደርሰናል። ወደፊትም እግዚአብሔር በፈቀደ እንጓዛለን ብለን እናምናለን። ስለ ሁሉም ነገር እግዚአብሔር የተመሰገነ ነው። ታቦቱን ከመንበሩ፣ ካህኑን ከደብሩ፣ ሽማግሌውን ከሰፈሩ አያሳጣን። አሜን። ፍቅር እንደ ሸማ ያልብሰን፣ ያጣ ያግኝ፣ ያገኘም ይስጥ፣ እድሜ ይስጠን። አሜን እንበል። አሜን። ለንስሐ ሞት ያብቃን። የያዝነው የጨበጥነው ይባረክ። ልጆቻችን ይደጉ፣ ለቁም ነገር ይብቁ። ክፉን የያዝልን፣ ደጉን ያብዛልን። በበረከት ይጎብኘን፣ የሰው እጅ ያሳየን። አሟሟታችንን ያሳምርልን። ለቤተሰባችን ዋርካ፣ ለሀገራችን ሞገስ ያድርገን። ጤናና ሰላሙን ያብዛልን። ፍቅር ያጥምቀን። ሊከፋፍለን፣ ሊነጣጥለን፣ ሊያናክሰን ያሰፈሰፈ ሰይጣን ካለ ዛሬ ቀንዱ ይሰበር። እየወረደ ያለው መከራ እግዚአብሔር አምላክ ያድነን። መቅሰፍቱን ሁሉ ያዝልን። የድሮዋ የምንወዳት የምናውቃት ሁሉ እንዳቅሙ እንደ ችሎታው በፈለገው ሞታ እንደ ልቡ የሚሰራበት የሚኖርበት ንብረት የሚያፈራባት ኢትዮጵያን ይመልስልን። ልጆቻችንን በረከታችንን ከቁም ነገር ያድርስልን። እኛም እዚህ አሜሪካ የምንገኝ ወገኖች ሁላችንንም በጤና በፍቅር በጸባ ጠብቆ ክፉ ሳይነካን የከርሞ ሰው ይበለን።
ከዚህ በመቀጠል ከማዕከላችን አንድ አባት መርጠን እንግዲህ የዚህ ጋር የቀረበውን የ15ኛ ዓመት ህብስት የሚባርክልን ሰው እንፈልጋለን። ለእንደዚህ አይነት ስነ ስርዓት በአንድ ካህን ቢሆን ደስ ይለኝ ነበር። ግን አባባሉ በአካባቢያችን ጸጉራቸውን የለወጡ ብቻ ሳይሆን ጸጉራቸውን እየጠፋ እንደሱ ጎፈሬ ማለት ነው እንግዲህ ሰው እንፈልጋለን ብሎ ሲል እድሜን ማን ነው ሹክ ያለው ብዬ ነበር። ተመስገን ነው። ማርች ላይ 77 ዓመቴን ጨርሻለሁ። እንግዲህ ለእሱ አልነበረም። coming back to the point ተስፋ ለኢትዮጵያ ሲቋቋም ጀምሮ ቅድም እንደተባለው ነበር ቸሩም እኔም እንዳውም ሲጀመር ጀምሮ ሳቅ ይላሉ። እባካችሁን አንድ ልጅ ወይ ሁለት ልጅ ስጡን እያልኩ በተለይ ስምረትን ብዙ ጊዜ ስለምንገናኝ ማርያም ምግብ ቤት ስል ነበር። ደጅ ጥናት የተሳክተውልኝ ዘንድሮ እሺ ብለውኛል። ቸሩም እንደዚሁ። ስለዚህ ተስፋ ለኢትዮጵያ በትክክለኛ ስሙ የሚታወቅ በትክክለኛ ስሙ በተግባር ላይ የዋለ በእውነቱ በእያንዳንዱ ካውንቲውን እንቶ በእያንዳንዱ ስቴት እንደዚህ አይነት ድርጅት ቢቋቋም ምን ያክል የሀገራችን ልጆች ሊረዱ እንደሚችሉ መገንዘብ ይቻላል። በእውነት ይሄ ዛሬ ከመጣው የበለጠ ህዝብ አለ ብዬ እገምታለሁ ይህን ድርጅት የሚደግፍ። በእውነቱ የድርጅቱ ማንነት የድርጅቱ ተግባር አልተሸጠም ብዬ ነው የምገምተው። መሸጥ መቻል አለብን። ይሄ ቀላል ስራ አይደለም የሚሰራው። አንድ ትልቅ ኖርዌጂያን በሉት ስዊዲሽ በሉት ዩኬ በሉት ትልቅ ኤንጂኦ የሚሰራው ስራ ነው እዚህ የተሰበሰበው ሰው የሚሰራው። ይሄ ቀላል ስራ አይደለም። ይሄንን ስራ በእጥፍ ማድረግ ይቻላል። ግን እንዳልኩት አልተሸጠም፣ ዓላማው አልተሸጠም፣ ማንነቱ አልታወቀም። እዛ ላይ መስራት ያለብን ይመስለኛል። ያም ሆኖ ግን 15 ዓመት ቀላል አይደለም። እንኳን 15 ዓመት ጸንታችሁ አደረሳችሁ። ይሄ 15 ዓመት መቆየት በእኛ ህብረተሰብ ውስጥ ቀላል አድርጋችሁ አትውሰዱት። ስንት ማህበራት ተቋቁመው ፈርሰዋል በ2 ዓመት በ3 ዓመት። ስንት ድርጅቶች ተቋቁመው ፈርሰዋል በ2 ዓመት በ3 ዓመት የምናውቃቸው። እዚሁ እያለን በላስት 30-40 ዓመት ጊዜ ውስጥ እያየናቸው የጠፉ እያየናቸው የሄዱ በርካቶች አሉ። ይሄ ተስፋ ለኢትዮጵያ ህፃናት ብቻ ሳይሆን ለራሳቸውም ተስፋ ነው። ሌሎች በአርአያነት የሚታዩ ተስፋዎች ናቸው ራሳቸው። እና በድጋሚ እንኳን አደረሳችሁ። ምሽቱን የተባረከ ያድርግልን። ሁላችሁም እንዘግናለን።
ምክንያት ተሰባሰብን። ዋናው ስንሰባሰብ ለዛ ነበር የተሰባሰብ ነው። ግን ቁጭ ብለን ስናስበው ምዕራባውያን ረሃቡን በየ10 ዓመት አድለውናል። በየ10 ዓመቱ ኢትዮጵያ ውስጥ ረሃብ ይከሰታል ብለዋል። ስለዚህ ስለ ችግራችን፣ ስለ ቆቃችን፣ ስለ መከራችን፣ ስለ እርዛታችንና ስለ ችግራችን ምዕራባውያን በየጊዜው በየ10 ዓመቱ ይሰጡናል። የለም ያ ከሚሆን አንድ ሕፃን ልጅ ተስፋ መስጠት ተስፋ መስጠት ለወደፊቱ ጥሩ ምሳሌ ይሆናል ብለን ስላሰብን ልጆች ወደ ማሳደጉ አዘነበል። በመካከል ግን ለ42 አባወራዎች የውሃ ጉድጓድ ቆፍረናል። እንዲሁም በሀገራችን በተደረገ ሌላ ረሃብ ላይ እርዳታ ለግሰናል። ከዛ በኋላ በ25 ህፃናት የጀመርነውን ወደ 50 አሳድገን አሁን 50 ህፃናትን በመደጎም ላይ እንገኛለን። ግን ቅድም እንዳልኩት የተስፋ ለኢትዮጵያ ከ15 ዓመት በኋላ ያለንበትን ስፒሪት ብነግራችሁ እንደ አዲስ ኤነርጂያችንን ሰብስበን እንደ አዲስ የእናንተን መደገፍ፣ የእናንተን ከጎናችን ማግኘት፣ የእናንተን አብሮነትና የበለጠ የበርታን አዳዲስ ነገሮችን እየሰራን አዳዲስ ነገሮችን እያለምን እየመጣን እና ያ የእናንተ ድጋፍ ለኛ ትልቅ ኤነርጂ ትልቅ ነው እና በዚህ እንድትቀጥሉ በርቱ እንድትሉን እና ብዙ ልጆችን 50 ትንሽ ነው፣ በጣም ትንሽ ነው። ከዚህ የበለጠ ግን የማድረግ አቅሙ አለን ከተባበረ የእናንተን ድጋፍ ካገኘን የዛሬ ዓመት ቃል ገብተን የነበረው ቢያንስ 25 ልጆችን ጨምረን 50 አድርገን እንገናኛለን ብለናቸው ነበር። ጊዜያችንን ፈጅተን በአመት ውስጥ የሚፈለጉትን ልጆች የባሰ ችግር ያለባቸው ልጆች አሰባስበን የተስፋ ቤተሰብ አድርገናቸዋል። አሁን ቅድም ዳኒ እንዳለው የ50 ልጆች መጠለያ ድርጅት ሆኗል። አንድ አጭር ግጥም ላቅርብላችሁና ወደ ወገ ሄዳለሁ። የግጥሙ ርዕስ ብሉቱዝ ይላል። ይሰማል? ቆንጆ ሚስት እያለህ በረደኝ በማለት ከምትንሰፈሰፍ ጃኬትህን ጣልና ሙቀት ለጋሽህን በልሚስትህን እቀፍ። እንደኔ ምስኪን ሰው ወንደላጤ ከሆንክ ብርድ የሚያሰቃየው ብሉቱዝ ኦን አርገህ ከግራና ከቀኝ አይንህን አማትረው። ብሉቱዙ ሰርቶ ኮኔክትድ ካለልህ ባለህበት ስፍራ ወደ ቤት ውሰድ፣ ከብርዱ አይከፋም፣ ማንንም አትፍራ። ደግሞ እንደዚህ ስልህ የሰው እንዳትወስድ በፈጣሪ አደራ። እንደዚህ መክሬ እንደዚህ ለግሼ ያሰብከው ካልሰራ ነገ ዛሬ ሳትል የቤትህን ሂተር በሰዓቱ አሰራ። አመሰግናለሁ። እቺን ግጥም ስፖንሰር ያደረጋት ሂተር የሚሰራው ጓደኛዬ ነው። የወጉ ርዕስ አከራይና ተከራይ ይላል። ሰሞኑን ሸራተን ሆቴል ከመሰለው እና ከተቀናጣው መኖሪያ ቤቴ በመውጣት ይህን መካከለኛ ገቢ ያለውን ሰፊውን ሕዝብ በኪራይ ቤት ያለበትን ችግር ለመካፈል በማሰብ አንድ ክፍል ቤት የሚያከራይ እየፈለኩ እገኛለሁ። ነገር ግን ቤት ፍለጋው እንዳሰብኩት ቀላል ሆኖ አላገኘሁትም። አትላንታ ውስጥ ቤት ከመከራየት ይልቅ ቤት መግዛት ይቀላል ብል ማጋነን አይሆንም። የመከራየት አቅም ሳይጠፋ የአከራይ ጥያቄ ፍለጋውን አድካሚና አሰልቺ ያደርገዋል። አጋነን ከባቱልኝ ቤት ክራይ ፈልጎ ከማግኘት ሚስት ፈልጎ ማግኘት ይቀላል። በዚህ ላይ ዋጋው ባለፈው አንድ ቤዝመንት አግኝቼ ዋጋውን ስጠይቀው $1200 አለኝ። ሳሎኑ ጥበቱ ከቁርስ ውጭ አያስበላም። ኪችኑ ቦታ ከእንቁላል ውጭ አያሰራም። የቤድሮማ መጥበብማ አንዴ ከተኛችሁ ፖዚሽን እንኳን መቀየር አትችሉም። ተገንዛችሁ መተኛት በሉት። ሻወር እንደ ሀገር ቤት እናሸንፋለን ስታይል ነው። እንደዛም ሆኖ ጀርባህን ጠዋት በፊት በኩል ያለውን ደግሞ ማታ እንጂ ተዘዋዝሮ መታጠብ አይታሰብም። ቤቱን ካየሁት በኋላ
ስንት ነው ሞርጌጅ የምትከፍለው አልኩት። ምን አገባህ ብሎ መለሰልኝ። እኔ የምለው ሞርጌጁን በዝሜንት አከራይታችሁ ካልከፈላችሁ ሊዙ ላይ ቤቱ ፎርክሎዥር ይወጣል ተብሏል እንዴ? በዚህ ንግግሬ ተከራይ ያጨበጭባል፣ አከራይ ግን በአይነ ቁራኛ ይመለከተኛል። ሰሞኑን ቤት አከራዮች ላይ ሸሞኒው የአበሻ ቤት አከራይ የሚል ሰልፍ ሲኤንኤን በራፍ ላይ እንወጣለን። ወደ ጉዳይ ስመለስ አንዳንዱ በቤት ክራይ ፍለጋ ስንት ጥሩ ነገር ያገኛል መሰላችሁ? ስንቱ ለቤት ክራይ የተቀመጠ ስልክ እየደወለ ሚስት አሊያም ባል እንዳገኘ ቤቱ ይቁጠረው። አንዱ ጓደኛዬን ከሚስት ጋር እንዴት ተገናኛችሁ አልኩት። ሩሜ ትፈልጋለሁ የሚል ማስታወቂያ ይቻለኝ እና ስልክ ቁጥሩ ጾታ የለው እንዴት የሴት መሆኑን አወክ ብዬ ጥያቄን አስከተልኩ። ማስታወቂያው ላይ ሩሜት የምንፈልገው ሴት ብቻ ነው ካለ አራዋ ሴት ነች ማለት ነው ብሎ መለሰልኝ እና ደውለ ምን አልካት አልኩት። ሐሳቡን ለመስረቅ ከመቸኮል የተነሳ የኔት አውቃለሁ የምትፈልጊው ሴት ነው፣ ግን ቦታውን በጣም ስለፈለኩት እንደው ጾታም ቀይሬ ቢሆን ልግባበት አልኳት። አጣያይቁን ሲነግረኝ እንኳን እሷን የኔን አንጀት ይበላል እና ምን አለች አልኩት። መልሱን ለመስማት በመጓጓት በጣም ቀልደኛ ነህ፣ ቤቱ ግን ተከራይቷል ስትለኝ እባክሽን አስወጫትና ልግባባት አልኩት በድፍረት። እሷም ቤቱን ነው እኔን የፈለግከው አለችኝ። እኔም የመጣው ይምጣ ብዬ አንቺን ከነቤትሽ አልኳት። እሷም እንደ መሳቅ እያለች እና የመጣሁት ለውርስ ነው አትለኝም? እሱ እንኳን የረዥም ጊዜ እቅዴ ነው ብዬ መለስኩላት። እንግዲህ ይህን ያህል ቦታውን ከፈለግከው ቤዝመንት አንድ ክፍል አለ መተህየው ብላኝ ካየሁት በኋላ በሳምንቱ ቤቱን ባልወደውም እሷን ብዬ ገባሁበት። በጊዜ ሂደት እንደ እባብ ስሳብ ሳላውቀው ራሴን ልጅቷ መኝታ ክፍል ውስጥ መለመላችን አገኘሁት ብሎ ታሪኩን አጫወተኝ። ይህ ሴት ሚስትና ቤትን ያለ ድካም የማግኘት ዘዬ ምናልባት ለኔም ከሰራ ብዬ ማስታወቂያ ላይ ሴት ሩሜት እንፈልጋለን የሚል ስልክ ቁጥር ላይ ደወልኩ። ስልኩ ሲነሳ ድምፄን ጎርነን አድርጌ የኔት አውቃለሁ የምትፈልጊው ሴት ሩሜት ነው፣ ግን ቦታውን በጣም ስለፈለኩት ጾታም ቢሆን ቀይሬ ልግባበት፣ እባክሽን እምቢ እንዳትይኝ አልኳት። የተመለሰልኝ መልስ ግን አባቱ አረ መጀመሪያ ጾታ ላይ እኔ ወንድ ነኝ የምፈልገው ሴት ነው፣ ሌላ ጋር ሞክሪ ብሎ ስልኩን ዘጋው። ለካ የኔ ብጣጅሬም ቤት ላከራይ በሚል ተልካሻ ምክንያት ሴት ብቻ ነው የምንፈልገው በሚል ማስታወቂያ በሴቶቻችን ላይ ጋብቻ የሚባል ሰንሰለት አዘጋጅቶ እየጠበቀ ነው። ወደ አከራይ ጉዳይ ስመለስ ለመከራየት ባለኝ ጽኑ አቋም ሀበሻ ማርት ላይ ስልኮችን በሙሉ ከያዝኩ በኋላ ለመደወል ወሰንኩ። የመጀመሪያ ስልክ ጥሪ። ሰላም የኔ እህት፣ የሚከራይ ቤት ማስታወቂያ ላይ አይቼ ነበር። ቤቱ አልተያዘም? አዎ አልተያዘም። ማየት እችላለሁ ስላት በፍጥነት ቪዲዮ ኮል አደረገችው። ካሜራውን አላዞረችውም ነበርና እሷን በስስ ቢጃማ አየዋት። ይሄማ የቤት ክራይ ቅስቀሳ ነው አልኩ በውስጤ። ከዛ ቤቱን እያሳየችኝ አስሬ ካሜራውን ወደ አንቺ አዙሪው ማለት ይዳዳኛል፣ ግን እንዴት ልድፈር? እሺ ዋጋው ስንት ነው? መጀመሪያ ከዋጋው በፊት መነጋገር ያለብን ነገር አለ። ስለምን አልኳት። ከዛ ጥያቄዋን ማግተልተል ጀመረች። ሱስ አለብህ ማለት ታጨሳለህ? አዎ ቡና ሳፈላ እጣን አጨሳለሁ። ትቅማለህ? አልፎ አልፎ ነው፣ በሳምንት 6 ቀን። የስኳር ማነስ ስላለብኝ ስኳር እቅማለሁ። ቀልዱን አቁምና በስርዓቱ መልስ። እሺ
ብሔርህ ምንድን ነው? እንዳከራይ ነው። ትግሬ ከሆነች ትግሬ ይሆናለሁ፣ ኦሮሞ ከሆነች ኦሮሞ ሆናለሁ ብዬ ሳልጨርስ ቶ አወኩህ አንተ ባዴን ነህ አለች። ካልሽ ይሁን ብዬ ተቀበልኩ። የት ነው የምትሰራው አለች። ትራክ ድራይቨር ነኝ አልኳት። ኩክ ታደርጋለህ? አንቺ ካደረግሽልኝ እኔ አላደርግም። እንዴት ነው ሴት ላይ ያለህ አቋም? ከሰጡኝ አልለቅም፣ ካልሰጡስ? ያው ጨክነው ካልሰጡኝማ እስኪ ሰጡኝ። በትዕግስት በጽናትና በአንድ ቀን ይሆናል ስሜት እጠብቃለሁ። የትዳር ሁኔታ አግብቶ የፈታ ታዲያ በዚህ መልስህ ማን ካንተ ጋር ይኖራል? አንቺ አልኩ እንዳትሰማኝ ጮክ ብዬ። ለሁሉም እስኪ ሶሻል ሴኩሪቲ ናምበርስ ንገረኝ አለች። እንዴ አልበዛም ይሄን አላልኳት። ደህና ቤት መግባት ከፈለግ ግድ ነው፣ ስላንተ በደንብ ማወቅ አለብኝ አለች። እኔም እሺ ብዬ ሰጠዋት። 5 ደቂቃ ታሪኬን ካየች በኋላ ምንድን ነው ገና ሰው አይደለም ምን ነው አልኩ። እኔም በመደንገጥ ስሜት በስሜ ወንጀል የተፈጸመ እስኪመስለኝ ድረስ በዚህ ክሬዲት ስኮር አይደለም ቤት ፊልም አትከራይም 538 አልችልም አይሆንም ብላ ልትሰናበተኝ ስትል አይ ሀበሻ አልኳት። ማለት አለችኝ። ሀበሻ ምቀኛ ነው፣ ጓደኞቼ ናቸው ሪፖርት አድርገው ክሬዲቴን ያበላሹብኝ። አልገባኝም አለች ለመስማት በመቸኮል። ኮሮና የመጣ ጊዜ ሁላችንም በስጋት ላይ በወደቅንበት ሰዓት አንድ አሪፍ የቢዝነስ አይዲያ መጣልኝ። ከ4 ጓደኞቼ በነፍስ ወከፍ $2000 ስበደር 8000 ማለት አይደል? ቢያንስ 2 እንኳን ቢሞቱ ላልሞቱት ክፉ አበዳሪዎች 4000 ስመልስ የተጣራ 4000 አገኘው ማለት አይደል? አዎ አለች በመገረም ሁኔታ። ግን ምን ዋጋል? አበሻ ክፉ ነው። ሰው አዲስ ሀሳብ አምጥቶ እንዲቀየር አያግዙ። 4ቱም ምንም ሳይሞቱ ኮሮና ወጣ። ብሩን መልስ ሲሉኝ እንደ ወፍ መብረር ጀመርኩ እና እነዚህ ናቸው ምንም ሳላደርጋቸው ክሬዲቴን ያበላሹት። ይህን ሁሉ ታሪክ ከሰማች በኋላ የሚከራይ ቤት የለኝም አለች። ማለት ስላት በቅርብ ላሳትሞ ለምፈልገው አከራይና ተከራይ ለሚለው መጽሐፊ ግብአት እንዲሆነ ነው ያዘዝኩ። ስልኩን ዘጋቸው እና ሰፊው ህዝብ ቤት እየፈለኩ ነውና የሚከራይ 1 ክፍል ካላችሁ አከራዩት። አመሰግናለሁ። ኪንግዬ እስቲ ልዝፈን። ስስ ለሆነች እድሜ ስስ ለሆነች ዓለም በስሱ ነው መኖር በስሱ ነው ማለም። ቮሊዩም ከወርቅና አልማዝ እንደ ተሰራ ዕቃ ዘላለም አትኖርም ነፍስ ተጠብቃ። ማረኝ ማረኝ እንጂ አትበል አትመመኝ፣ በመከራም ጊዜ በምስጋና ተቀኝ። እንዲህ ማለት ይቻላል። ስስ ለሆነች እድሜ ስስ ለሆነች ዓለም በስሱ ነው መኖር በስሱ ነው ማለም። የሰማይ ቤት አባት አምላክ እንደሌለው በትንሽ ትልቁ መጨነቅ ምንድነው? ይሄን ጊዜ
ሞቅ አድርጉት። ምን አለበት? ቤት የለኝ መኪና ብለ ከመማረር በረከት ግን ቁጠር ከሌማት ቁራሽ ውሃ ከማሰሮ ቀምሰ የምታድረው አላጣህም ሽሮ። በፍሬ ባርኮሃል በወዳጅ ጓደኛ 1000 ዓመት ላትኖር አቱን ብሶተኛ። ይሄኔ ስስ ለሆነች እድሜ ስስ ለሆነች ዓለም በስሱ ነው መኖር በስሱ ነው ማለም። ቁመት ላይ ስንዝር ላትጨምር ላትቀጥል በሆነው ባልሆነው ነገር አታብጠልጥል። የሳቅ ምንጭ የሐሴት ፈጣሪ ይቀደስ። የጭንቀት አባቱ እርኩስ መንፈስ። ስስ ለሆነች እድሜ ስስ ለሆነች ዓለም በስሱ ነው መኖር በስሱ ነው ማለም። በጣም አሪፍ። እንዴት ነው? እንዴት አገኛችሁት? ከዚህ ቀጥሎ ወደ መድረክ የምጋብዝላችሁ በቃሉ አዳነን ነው። በቃሉ አዳነ እንደ ስሙ እንግዲህ ቅድም እጹብ ድንቅ አብርሃም አስደምጦናል። ከዚህ በኋላ ደግሞ በቃሉ አዳነ። በቃሉ አዳነ የኔ ንባብና የማህበራዊ ሚዲያ ይላል ርዕሱ። በእኔ የደረሰ አይረስባችሁ አለ ለማኝ። የዛሬን ያድርገውና በአንድ ሳምንት አንድ መጽሐፍ የማንበብ እቅድ ነበረኝ። እሱም መተግበር አሁን ተስኖኛል። ነገሩ ወዲህ ነው። የማህበራዊ ሚዲያ መደበኛ ተጠቃሚ አልነበርኩ። ቀስ በቀስ ግን ወረሰኝ። መጽሐፍ ላነብ ስዘጋጅ ቡና ፈላለሁ። ጠቃሚ መረጃዎችን ካገኘሁ የምመዘግብበት ማስታወሻ ደብተርም አዘጋጃለሁ። ገና 2 ገጽ እንዳነበብኩ የስልኩ ኖቲፊኬሽን ድው ይላል። ፌስቡክ ነው። አፈንድ ሙቲኬ ጻፈ ገባ ይለኛል። አፈንድ ሙቲኬ ይጽፋል ስለ ምስራቅ ኢትዮጵያ፣ ስለ ሐረር ከሊፋዎች፣ ስለ ጀጎል ግንብ ታሪክ ይጽፋል። የእሱም መጣጥፍ አንብቤ ወደ መጽሐፌ ተመለስኩ። እንደገና ከመጀመሪያው ገጽ ማንበብ ጀመርኩ። እንደምንም 3ኛው ገጽ ስደርስ እንደገና አሁንም የስልኬ ኖቲፊኬሽን ድው ይላል። አሁን ዩቱብ ነው። የምስራቅ አማራ ፋኖ መሪ ምሬ ወዳጆ ለማይቀረው ፍርሚያ ተዘጋጁ ይላል። ይሄማ ይሰማል። 10 ደቂቃ አድምጬ ወደ መጽሐፌ እመለሳለሁ። ሐሳቤ ስለተበተነብኝ እንደገና ከመጀመሪያው ገጽ ማንበብ ጀምራለሁ። የማነበው መጽሐፍ የጓድ ፋሲካ ዲለልል የተጻፈ የሻምላው ትውልድ የሚል ነው። ግን እኒህ ደርጎች እውነት መጽሐፋቸው የተለያየውን ያህል ሐሳብ ይዘው ነበር እኛን የሚያስተዳድሩን? የሻምበር ፍቅረ ሥላሴ ወግደረስ እኛና ቢወቱ የሌታ ኮሎኔል አዲስ ተድላ በገጠመኝ የታጀበ የህይወት ጉዞ፣ የኮሎኔል ብርሃኑ ባይህ ያልታሰበ የህይወት ፈተና መጽሐፎች ላይ ያለው ሐሳብ እርስ በርሱ የሚጋጭና አራባ ቆቦ ነው። አንድ ነገር ላይ ብቻ ይስማማሉ። አብዮቱ ለኢትዮጵያ ሕዝብ ጠቃሚ መሆኑን፣ የኢትዮጵያ ሕዝብ ደግ መሆኑን ያወቁት እንደገና ከመጽሐፋቸው ሽያጭ መጠነኛ ገቢ በማግኘታቸው ነው።
ወደ ጉዳያችን ስንመለስ የጓድ ፋሲካ ሲደልል መጽሐፍን እንዴት አድርጌ ላንብበው? የማህበራዊ ሚዲያ ባለበት አሁን ጥርሴን ነክሼ 10ኛው ገጽ ላይ ደርሻለሁ። የባሳለ አገርህን አትልቀቅ። አሁን ደግሞ ኖቲፊኬሽን ድዋለ። የአሁኑ የሚገርም ነው፣ ቲክቶክ ነው። ሞጣ ቀራኒዮ ሃይማኖት ያስተምራል። ለቤተ ክርስቲያን አስራት ቡክራት አትስጡ እያለ ያስተምራል። ገብርኤል ጧፍ ያበራል። አቦ መጋረጃ ይፈልጋሉ። እግዚአብሔር ጥቁርን ለምን ነው ጅል ያደረገው እያለ ያስተምራል። ወይ ሞጣ እስኮርት አደረኩት። ቀጥሎ አንድ በእድሜ ጸና ያሉ እናት ዮኒ ማኛ ግብረ ሰዶም እንደሆነ ያስተምራሉ። ይገርማል። ይህንንም እስኮርት አደረኩት። አሁን ደግሞ ሚስትህ እንድትወድህ 3 ነገር አድርግ ይላል። ይሄኛውንም ላነበው እና ላዳምጠው ወደድኩ። ከዛ በላይ እስኮርት ሳደርገው የጠቅላይ ሚኒስትሩ ምስል መጣ። ጠቅላይ ሚኒስትሩ እኔና ጦጣ 88% እንመሳሰላለን፣ እኔና ዝንጀሮ 94% እንመሳሰላለን ይላሉ። ወዳጄ የሚመሳሰልህን አንተ ታውቃለህ ብዬ ሚስትህ የምትወድህን 3 ነገሮች መመልከት ጀመርኩኝ። እሱም በእንግሊዘኛ ነው። ለሚስትህ ባገኘኸው አጋጣሚ ሁሉ እንደምትወዳት ግለጽላት። አይ ላቭ ዩ በላት። ስትጠራት ዳርሊ በላት፣ ሃኒ በላት፣ ስዊተርት በላት፣ ማይ ኬክ በላት፣ ኪዊን በላት እያለ ይተነትናል። ሁለተኛው ማታ ቤት ስትገባ አበባ ይዘህላት ሂድ፣ ፍቅርህን በአበባ ግለጽላት ይላል። ሶስተኛው ሰርፕራይዝ አድርጋት፣ እንደምትወዳት አሳያት፣ አዲስ ልብስ ግዛላት፣ ጫማ ግዛላት፣ ራት ይዛሃት ውጣ ይላል። ይህንን ከራሴ ጋር ማገናዘብ ጀመርኩ። በተገኘው አጋጣሚ ሁሉ ሚስትህን እወድሻለሁ በላት፣ አይ ላቭ ዩ በላት የሚለውን የኔ ማር በላት፣ የኔ ጣፋጭ ልብ በላት የሚለውን ሳስብ አንዴ ከመስከረም በቀለ ጋር አብራ ኮሜዲ የምትሰራዋ ወጣት ትዝ አለችኝ። እዛ ኮሜዲ ላይ ሚስቱን አይ ላቭ ዩ ብሎ የደረሰበት ነገር ትዝ አለኝና ይህ አይ ላቭ ዩ እኮ ለእኛ ማህበረሰብ አይሆንም ብዬ ይህም መስፈርት ዘለልኩት። ወደ ሁለተኛው ዞር ስል ማታ ማታ ስትገባ ቀይ የፍቅር አበባ ይዘህላት ሂድ የሚለው ታክሲ ስነዳ አንድ ነጭ አሜሪካዊ ወደ አበባ ቤት ወስጀው 3 በቀይ አበባ በአንድ ላስቲክ ተጠቅልለው የታሰሩትን $30 ነው የከፈለው። ልብ በሉ፣ በየቀኑ 30 ብር። ለዚህ አቅሙ የለኝም። ግን ማን ነበር ለአንድ ችግር አንድ በላይ መፍትሄ የለውም ያለው? መፍትሄ ሌላ ሳስብ ሌላ ሀሳብ መጣልኝ። ፖንስ ዲሊዮን ላይ ያለው ሴሚተሪ፣ ሜሊውድ ሴሚተሪ፣ እዚያ እኮ መቃብር ላይ አበባ አለ፣ ቀይ አበባ አለ። ግን አስተውዬ ሳስብ ቀይ አበባ የለም። ለምን ይሆን መቃብር ላይ ቀይ አበባ የማይደረገው? ሙታን ፍቅር የላቸውም ማለት ነው። ነገር ግን ነገርን ነገር ያመጣዋል። ልብ ብላችሁ ካያችሁ ሜሊውድ ሴሚተሪ ቀጨኔ መድኃኔዓለምን መስሏል እኮ። መቃብሩ ላይ ያለው የተጻፈው ስም ጥቅስ ብታዩት ሁሉም ነገር ኢትዮጵያ ያለ አንዱን ቤተክርስቲያን መስሏል። ለሀገር ያፈር አብቃኝ የሚለው ቀርቶ የመቀበሪያን ነገር አትንሳኝ ወደሚል ተቀየረ እኮ እና ሞታችንም ቀብራችንም በስደት ሆነ ማለት ነው። ሶስተኛው ሰርፕራይዝ አድርጋት ነው። ይህም ሀቅሜን ሳያስተያየው የቫላንታይን፣ የእናቶች ቀን፣ የገና ስጦታ ሳስበው ለካ ለፍቅር ገንዘብ ትልቁ ሚና እንደሚጫወት አወኩትና የኔና ሀቅም ለክቼ እንደማልታውቅ አወኩት። በአጠቃላይ ሳስበው በእኛ በኢትዮጵያ ደበበ ሰይፉ እንዳለው ፍቅራችን የሚዛቀው ለካ ከባዶ አቆማዳ ነው። በእኛ ዘመናዊ የእኛም ፍቅር ዘመናዊ ማድረግ ከሚል ዘዬ ባህላዊ የመፍቀር የራሳችንን ባህል መያዝ እንዳለብን ባለቤቴን ለማሳመን ብሞክር ይሻለኛል ብዬ የቲክቶክን ምክር ትቼ ወደሚቀጥለው ኢስኮርት ሳደርገው ዘመድኩን በቀለ ጌታን ተቀበለ ይላል። የጉድ አገር ገንፎ እያደር ይፋጃል። ወደሚቀጥለው ኢስኮርት ሳደርገው አንድ ነብይ ነው ቁሞ
ምእመናኖች የባንክ አካውንት ውስጥ ብር ያስገባል። በጌታ ስም ገባ ይላል። አዎ ገባ ይላሉ። ምእመኑ በጭብጨባ ያደምቀዋል። እንደምን ብሎ አንደኛው ምእመን በኔ ባንክ አካውንት አልገባም፣ ያንተ ባንክ የት ነው ብሎ ሲጠይቀው አይ የኔ ባንክ ኦሮሚያ ባንክ ነው ሲለው እሱማ ታግቶ ይሆናል ይለዋል። አሁን ወራጅ አለ ብዬ ዘግቼ ወደ ንባቤ ስመለስ ቡናውም ቀዝቅዟል፣ መጽሐፍ ማንበቡም ቀርቷል። የገባኝ ንባብና ማህበራዊ ሚዲያ ምንና ምን ናቸው? በእማሬ ነው በፍካሬ የሚገናኙት? እናንተስ ስለ ማህበራዊ ሚዲያ ምን ትመክሩኛላችሁ? መጽሐፍ ለማንበብ እስቲ ከማህበራዊ ሚዲያ ነፃ አውጡኝ ስል ነፃ አውጪ አቋቁሙልኝ ማለት አለም። በነገራችን ሁሉ የሰማነውን በልቦናችን ያሳድረው። መልካም የምስጋና ጊዜ ይሁንልን። አመሰግናለሁ። እናመሰግናለን። በቄው በቃሉ አዳነ። እስቲ ባካችሁ ሞቅ ያለ ጭብጨባ። ሁለት የሎሬት አባላትን ነው አከታትዬ የምጋብዘው። መጀመሪያ መድኃኒት መዲ አባተ የሎሬት አባል ናት። በዛ ላይ በጣም ቅን እህታችን ናት። ነው በዚህ አጋጣሚ ቅድም እንደጠቀስኩላችሁ ዛሬ ምስጋና ቀን ነው፣ የምንመሰጋገንበት ቀን ነው። ለተስፋ በጣም ቅን ተባባሪ እህታችን ናት። አሁን በቅርብ ጊዜ ነው የወለደችው፣ ግን የጥበብ ፍቅር አላት። በዛ ላይ መልካም ነገር ላይ አትሰንፍም። ለኛ እንኳን 10 ትኬት ወስዳ ጓደኞቿን አስተባብራ ይሸጠችልን እህት ስለሆነች ምን አለ ሞቅ አድርጋችሁ ብታመሰግኗት አያምርባትም? መድኃኒት አባተ። እሺ፣ ተስፋ ለኢትዮጵያ። ተስፋ አለን አንድ ቀን፣ ተስፋ ለኢትዮጵያ። ችግር ደህና ሰንብት፣ ጦርነትም ወዲያ፣ ረሃብ እልቂት ርቆ ከኛነት መለያ፣ ከፍ እንል ይሆናል ተስፋ ለኢትዮጵያ። መርጠን አልተፈጠር ፈልገን አውቀነው፣ የኛ መገኛችን ከኢትዮጵያ የሆነው የአምላክ ትእዛዝ ሆኖ በሱ ተመርጠን ነው የዚች ምስኪን እናት ልጆቿ የሆን ነው። ምንም ይሁን ምንም የቱም ይድረስባት፣ ያሉትን ይበሉ ሁሉንም ስም ይስጧት። ዛሬም ነገም ሁሌም ኢትዮጵያ የኛ ናት፣ ፈተና የበዛባት ውብ እናታችን ናት። ተስፋ ለኢትዮጵያ። ተስፋ አለን አንድ ቀን፣ የህፃናቶች እንባ ሳያሸማቅቀን፣ አንገት መድፋት ቀርቶ ሰላምም ሳይርቀን እንኖር ይሆናል ተስፋ አለን አንድ ቀን። አገሯ አልጠበበ ምድራችን ሰፊ ነው፣ አየሯ ተስማሚ መሬቷ ለምለም ነው። ክፉ መንፈስ ወርዶ እጅግሯን ባይዘው፣ አውቃለሁ ሀገሬ ማዕዷ ሰፊ ነው። ከአፍሪካ ብርቅዬ የነፃነት አምባ፣ ተጎናጽፋ የኖረች ውቡን የድል ካባ፣ የማይፋቅ ታሪክ ስሟ ላይ ደርባ፣ ለምን ሆኑ ታዲያ ልጆቿ ልብ አልባ? ተስፋ አለን ሁልጊዜ ተስፋ ለኢትዮጵያ። ህፃናት ሳይርቁ ከእናታቸው ጉያ፣ ታሪክ ተቀይሮ ሆነን አርአያ፣ አይቀርም ይሆናል ተስፋ ለኢትዮጵያ። ሁሉ የሚመኛት ለኔ የሚላት፣ የነ በረከት ቤት የነ ለምለም እናት፣ ተካፍለው ቢበሉ ሁሉ ከደጅ ያላት፣ ሞኛ ሞኝ ልጆቿ ትኩረትን ነፈጓት፣ አመድ አፋሽ ሆና ተመጽዋች አረጓት። ተስፋ አለን አንድ ቀን ቀና ብለው ሊያዋት ተስፋ ለኢትዮጵያ። ተስፋዎች እንኳን ለ15ኛ ዓመት የበረከት ዓመታት አደረሳችሁ። አንድ የ13 ዓመት ልጅ አለኝ። ተስፋዎች አምኔ የሰጡኝ እንደ ልጄ የማሳድገውና ዛሬ አጠር አድርጌ የጻፍኩት ግጥም በማሳድገው በማህደር ወንደሰን ስም እሱን ሆኜ ነው። የግጥሜ ርዕስ እኔም ወገን አለኝ በድህነት ብኖር ከማንም ማንሼ፣ ጎዳና ላይ ብገኝ ድንጋይ ተንተርሼ፣
መሄጃ እንኳን ባጣ ዘር ማንዘር ባይኖረኝ ወገን ያገሬ ሰው ሳይቸረኝ ያልፈኝ ከኪሱ ሳንቲሙን ሲዳብስ ባያገኝ የምትለዋን ያዘኔታ ድምጹን በፍጹም አይነፍገኝ ያየኝስ አዝኖልኝ ሊረዳይ ቢመጣ አላይደል ወገኔ በሰሚ ወደኔ የሚመጣ መራቤን ሲሰማ ጎዳና መውጣቴን ጎኔን አሳርፌ ድንጋይ መንተራሴን አላስችልህ አለው ወገን ያገሬ ልጅ እናት ለአባት ላጣ ወገን የሌለው ልጅ ወንድሙን ጠራና ምን እንፍጠር አለ የሱን ኑሮ ትቶ ለኔ ሊሞላልኝ ቀና ደፋ እያለ በሰው ሀገር ለፍቶ ላቡን አንጠፍጥፎ አካፍሎ ሊያበላኝ ችግሬን ቀርፍፎ ይሄው ዘረጋልኝ የተስፋ እጆቹን ሊያኖረኝ ከሰው እኩል ልሆን በራሴ እንድጸና በአንድ እግሬ ሊያቆመኝ ትምህርት ሊያስተምረኝ ስራቆት ሊያለብሰኝ ይሄው ተስፋ ብሎ በህይወት አቆመኝ ተስፋ ለኢትዮጵያ ተስፋ ለልጆቿ ጨለማዬን ገፎ ጭላንጭል አሳየኝ ለመኖሬ ብርታት ለድካሜ ተስፋ ከርቀት አሳየኝ አመሰግናለሁ የዛሬ ግጥሜ ከንቱኑ ጋር ይሄዳል ግብዣ አይታችኋል አለ ቀደም ቀይ ወጡ አልጫ ወጡ ጥብሳ ጥብሱ ክትፎ ቁርጡ አይተናል ሰላጣንም አይተናታል አይደለም ሰላጣን በጎን ምናምን አይተናታልና አንድ ግብዣ ላይ እነዚህ አንድ ጠረጴዛ ላይ የተደረደሩ ምግቦች ላይ የስጋ ዘርና የሰላጣ ዘር እነሱ የሚያረጉት ክርክር ነበረ የስጋ ዘርና የሰላጣ ዘር በዛ መልኩ ይሁት እናንተ ወደ ፈልጋችሁ ተርጉሙት ቦታህን መጠበቅ ጠረጴዛ ዙሪያ የተገኙ ምግቦች ተደርድረው ነበር በመልክ በአይነቶች እኔ ነኝ ጣፋጩ ሲሉ ሲሟገቱ ሊበላ ቀረበ ከባልና ሚስቱ የትኛውን ትቼ የትኛውን ላንሳ ብለው ሲሟገቱ ስጋም እንዲህ አለች ፍጹም አታመታ እኔ ሻላሃለው እሆድ ገብቼ ታምር ፈጥራለሁ የጥብሳ ጥብሳ አይነት የቁርጥ የክትፎው ቅቤ ተለውሶ እጅ የሚያስቆረጥመው በቆጮ በእንጀራ አንተ በፈለከው ሰደድ ወደ አፍክ አኘካ አርገው በቢራ በውስኪ በዛ ወረርደው የመኖርን ደስታ የምግብን ለዛ ተመራጭ ሆኛለሁ ለሰርግ ለግብዣ በማለት ስጋ ትመልስና ፊቷን ዞር አርጋ ወደነ ሰላጣ ከኔ ወዲያ ላሳር ጣፋጭ ከየት ይምጣ ከምግቦች መሃል ሰልፍሽ መጨረሻ ቦታሽም ጭራ ነው ፈላጊ የለሻ ብላ ስጋ ትናገራለች ከዛ ደግሞ ሰላጣ እስኪንያት እመት ሰላጥዬ አንገቷን ነቅንቃ ስጋን ገላመጠች ነገሮቹ ሁሉ ይሄውነ በቃ ቲማቲምን በጎን ካሮትን በፊቷ ቀይስን በጀርባ ሰላጣ ከቻለች ሽንኩርትን ደርባ ሰላጣ ትሪ ላይ መልኳን አሳምራ በለ አሳያለሁ አንተ ብቻ አትፍራ አሁን ስጋ ነው እንግዲህ የምትረግመው ያለችው ማንነትን ደብቀ መልኩን አሳምሮ ሰውን ሁሉ ፈጀው በነካላስትሮ ብዙ ሰው ገደለ እድሜን አሳጥሮ አንዴ በደም ብዛት ሌላውን መንሽሮ ልኩን ነገረችው የኃጢአቱን ብዛት የክፋቱን ጥግ የአመጹን ስፋት ሐኪም እንዲህ አለ ታሞ የሄደውን የበሽታ ሁሉ መንስኤ የሆነውን ስጋ እንዳትበላ ጤና ሐዋኪውን ይልቅ በምትኩ የተሻለ እንዲሆን ሰላጣን ልመደው የረዝማል እድሜህን በሁለቱ ክርክር ቆሞ የሰማው ሰው የቱን እንደሚመርጥ ግራ የተጋባው ስጋንም ሰላጣ ሁለቱን አማረው ብዙ ሳያቅማማ ሁለቱንም ጠረገው ስጋና ሰላጣ በአንድ ወፍጮ ገብተው ያምሱት ጀመረ ጨጓራና እንጀቱን የውስጥ ሆድ ዕቃውን ተቅማጠና ተውካት ሆዱ ቀዳዳውን የሚያደርገው ጠፋው አይኖቹ አፈጠጡ ማስተዋል መልካም ነው ነገርን በቅጡ አመሰግናለሁ በቀጣይ ወደ መድረክ የመጋብዛት የሎሬት አባል የሆነችውን ፀሐይን ነው
ፀሐይ የሎሬት ኪነ ጥበባት ማዕከል አባል ናት። በቅርብ ነው የተቀላቀለችው። ግጥሞችን ትጽፋለች፣ መጣጥፎችን ትጽፋለች እና እስቲ እናበርታት። ወደ መድረክ ትምጣና የምታቀርብልን እንስማ። ፀሐይ። ኦኬ፣ የኔ ግጥም 13 መንዝ ኦፍ ሰንሻይን ነው ርስቱ። እዚህ ሀገር ስመጣ መጀመሪያ ጊዜ ሳይ ከሀገር ቤት ስንመጣ ሎንግ ታይም ጎ ልዩነቱ የነሱ ሩጫና ያቺ ሰቅ የሚሏት ነገር እሷ ናት የግምት ገርመኝ የነበረውና በሱ የተነሳ ነው ይሄን ግጥም ዛሬ ያስቤ የገጠምኩት ማለት ነው። የኛ ብዙ ባህል አለን፣ ግን የሚያውቁን በኢትዮጵያ ሲባል ብዙም አያውቁንም። በድህነታችን ብቻ ነው የሚያውቁን ብዬ ነው ማስበውና ማሰብ ብቻ ሳይሆን እንደሱ ነው የሚያውቋት። ብዙም አያውቋትም። እኛ ትምህርት ቤት ምን ስለ አሜሪካ ስለ ብዙ ነገር ስንማር እነሱ ግን ስለ ኢትዮጵያ ትንሽ ነገር ነው የሚያውቁት። ሰዎች ደግሞ ስለ ድህነታችን ብቻ ነው የሚያውቁትና እሱ ቅሪ ላይ ነበረ በፊትና ስማይል የሚያደርጓትንም በኋላ እኔም ሩጫቸው ጋር ስገባ ከነሱ እኩል መሮጥ መስራት ስንጀምር ብዙም ማያስቡት ግድም የሌላቸው ስለሚሮጡ ነው ብዬ ተጽናናሁኝ ማለት ነው። እና ስማይል የሚያደርጉትም ያው ከፍትፍቱ ፊቱ እንደሚባለው ነው ብዬ በሱ ተጽናናሁኝ ማለት ነው። እና ግጥሙ በሱ ነው የተመለከተና ስለ ሀገሬ ማስረዳት ስለምፈልግ እነሱ ደግሞ ጊዜ እንደሌላቸው ስለማቅ እና 13 መንዝ ኦፍ ሰንሻይን እግር ጥሎኝ ስደርስ እዚህኛው ምድር የሩጫ አባዜ የሚያዞር የሚያሰክር በዛች ፈገግታቸው አይኔ ሲጭበረበር ደቂቃ የማይቆይ በሰከንድ የሚሰወር ቀኝ ግራዬን ሳይ ወደ ኋላ ስዞር የት ነበር ማቃቸው ብዬ ስደናገር ብን ብሎ ጠፊ ሳይውልም ሳያድር ለካስ ባህላቸው ፈገግታቸው ነበር። አልሰሙ ያገሬን ገራሚ ሰላምታ መንፈስን አንፏቃ ሐሳብን ጎትታ የህሊናን ፈረስ ልጓም የምትገታ ከማዶ ጀምሮ አጠገብ እስኪደርስ ተርገብጋቢው ድምፁ አንጀት የሚያላውስ አይኖቹም አይጠግቡ ሆዱ የሚታመስ ቃላት የማይበቃው ርዶ ሚንሰፈሰፍ እንደ ንፋስ ውጋት ልቡ የሚቀሰፍ ጭር ባለ ቦታ ሰላምታ አለው ክንፍ ባሳብ ጭልጥ አድርጎ አገር ቤት ሚያንሳፈፍ ጊዜ እንደው የላቸው ላስረዳቸው ብጥር ውቅያኖስ አቋርጦ ውል የሚል አንድ አገር እልፍ ባህል ያለኝ የሚታይ የሚነገር ሰው ሳር ቅጠሉ የሚናፈቅ አገር የቱ ጋ ጀምሬ የትኛው ጋ ላብቃ ቃላት የማይገልጻት የቆመች ረቃ አለችኝ የምላት ከመንፈሴ መጥቃ የኔ ነሽ የሚሏት በጋለ ፍላንቃ ስቆዝም የሚውል ሐሳብ ቀልቤን ሰርቃ ዝናዋ የሚነገር እንግዳ ተቀባይ የከበረች መሬት የተጻፈች ከላይ ከሷ መወለዴ ገጽታዬ የሚለይ የቀኗ መጠሪያ 13 ወር ፀሐይ ሀብታም ሀገር ያለኝ ደሃ ምስላ ምታይ በማን ቋንቋ ላውራ የትኛው ይብራራ ቀለመ ደማቋ የቀስተ ዳመና የትም ሆኜ የማያት አንገቴን ሳቀና እግር ጥሎኝ ስደርስ እዚህኛው ምድር ምንም ወፍ ብዘምር ፈገግታው ሳቅ አይሆን ጠባይል አያሽር ለምጄ የማለምድ ዘመን ተለግቶ ቢሳብ የጊዜ ክር የአይኔ ስር ኩሌ ድልማጉ አልባሴ በፍቅር የፈተሉት ሸማነው ቀሚሴ የከበሮ ድምቀት እስክስታ ነው ዳንሴ የእንቆቅልሽ ምስጢር የልቤ ሽልማት አንድ ዓለም አለችኝ አሻግሬ ማያት ኢትዮጵያዊ ስሜ መጠሪያዬ የምላት። አመሰግናለሁ። የመጨረሻው አቅራቢ እንግዲህ የኛው ናት ብለን ወደኋላ ጎትተናት ነው። አስቴር በዳኔ በጣም እንግዲህ የስነ ጽሁፍ ፍቅር ያላት በተለያየ አይነት መልኩ የተለያየ መድረኮች ላይ ስራዋን ያቀረበች እህታችን ናት። እስቲ ደግሞ እሷ ምን ትለናለች? ወደ አስቴር በዳኔ። እንዴት አመሻችሁ? መሽቷል። በጣም ግን መሽቶ አይደለም፣ ገና ነው አይደል? ተስፋ ለኢትዮጵያ 15ኛ ዓመት ምክንያት በማድረግ እዚህ ሁላችንም ሰብስቦናል። ደስ ይላል። ዛሬ እኔ የማቀርብላችሁ ትንሽ ወጣ ይላል፣ ለየት ይላል። ትንሽ
እናቴ ናት ከኢትዮጵያ መጣ። እንግዲህ እንደ እናቴ ሆኜ እየተናገርኩ ትንሽ ላስአችሁ ነው። እሺ ወደ ኢትዮጵያ ደውላ ነው እንግዲህ እንዴት ነሽ ፈንቴ? ደህና ነሽ ወይ ጓዴ? እንደምን አለሽልኝ? እንዴ እኔ ነገርኩሽ እኮ አሜሪካ ተመጣሁ። ነጠላን ጠልጥሎ ቀረ እኮ። ነጠላውን ጥሎ ሻሹን ወደዛ ወርውሮ እንደው ፏ ብትን ነው ብታይ። ኧረ እባክሽ ልጄ ወጣ ብላለች። አሁን እስክትመለስ ድረስ ነው እንጂ ስትመጣ ፎሎ 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 ታፕ 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 ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ ፎሎ አርጉኝ ፎሎ አርጉ እማዬ ትለኛለች። አይ ፈንትዬ እኔ አራዳ ሆኜልሻለሁ። አሁንማ ሰለጠንኩ እኮ አንቺ። እንዴ ስመጣ አንቺማ ምን ታረፊያለሽ? እኔ ስመጣ አራዳ ያረግሻለሁ። ፈንትዬ ምን ትለኛለች መሰለሽ? እንዴ እማዬ የሚሰድቡሽን ቦልኪያቸው የሚወዱሽን ፎሎ አርጊያቸው ብላኛለች። አንቺ ተወጅምኝም አይደል? እመጣለሁ ፎሎ አረግሻለሁ። ፎሎ 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 ልጄ እንዴ ስትል ልጄ ታትመጣ ነው ዛሬ አደራሽን ብላኛለች። የተስፋ ለኢትዮጵያ 15ኛ ዓመት በዓል ምክንያት በማድረግ እዛ እንሄዳለን። ስለዚህ ተስፋ ለኢትዮጵያን ፎሎ 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 ኮፒ ሊንክ ላይክ ኮፒ ሊንክ አርጉ ብላለች። እሺ በቃ እናንተ ፎሎ ፎሎ ኮፒ ሊንክ ላይክ ተስፋ ለኢትዮጵያን። አመሰግናለሁ። የቆምንበትን ዓላማ አክብረን እስከዛሬ ድረስ እጅ ለእጅ ተያይዘን ከነ ቤተሰቦቻችን እንዲሁም ደግሞ ከእናንተ ደጋፊዎቻችሁ ጋር በፍቅር አቁመው እዚህ ላደረሰናላ ክብርና ምስጋና ለእሱ ይሁን። እንግዲህ 15 ዓመት በቀላል አይደለም። ብዙ ግጭት አለው፣ ብዙ ልዩነት አለው፣ ብዙ መቻቻል አለው፣ ብዙ ማሳለፍ አለው። ግን ሁሉንም በአሸናፊነትና በአብላጫ ድምፅ ውጤት በማመን እዚህ ደርሰናል። ይህ ነገር ደግሞ በሕይወታችን ውስጥ በጣም ትልቅ ነገር አድርጎልናል እና ለዚህ እናመሰግናለን። ፀሐዬ